በድንገት የምታውቁት ሰው እንደው ሰላማዊ ነው ብላችሁ የምታስቡት ስታዩት ደስ የሚል የሚያሳሳ አይነት የሚመስላችሁ ሰው ድንገት ተነስቶ ወደ ገዳይነት ቢቀየር ያውም በ40 ዓመት ምንድነው የሚሰማችሁ? የዛሬ ባለ ታሪካችን በታይላንድ የሚኖር አንድ ሳምኪድ የተባለ ጎልማሳ ነው። ሳምኪድ በታይላንድ የሚኖር ሲሆን እንዲሁ ስታዩት አላድል የሚያሳዝናችሁ እንደሆነ ትንሽ ነገር አውጥቶ ሊያሳመናችሁ የሚችል ይሄ ልጅ ምስኪን ነው የምትሉት አይነት ሰው ነበረ ሳምኪድ። እንግዲህ ሳምኪድ ይህን ታለንቱን በመጠቀም ብዙ ጊዜ ከልጅነቱ ጀምሮ ከትምህርት ቤት ጀምሮ ብዙ ሰዎችን ሲያጭበረብር የኖረ ሰው ነበረ። 2005 ዓመተ ምህረት አካባቢ በነጮቹ ማለት ነው 40 ዓመት ሲሞላው ሳምኪድ ምን ጀመረ? ቆም ብሎ ሲያስበው እየኖረ ያለው ህይወት ምንም ሊያረከው አልቻለም። እዚህ በላይ ገቢ ለምን አላገኝም ወደ ማለት ተቀየረና ወደ ለየለት የሰው ህይወት የሚያጠፋ ሰው ሆኖ ራሱን ያገኘዋል ማለት። ሳምኪድ ወደዚህ ነገር ሲገባ የመጀመሪያ ስራው የነበረው የሆነ አንድ ካራኦኬ የሚባል ባር አለ። እዛ ባር አካባቢ በጣም ታይላንድ ውስጥ ነው በጣም ውድ የሆነ ሆቴል አለ። እዛ ሆቴል ይገባና ሩም ይይዛል። ከዛ ከሩም ደግሞ ይወጣል። ዞር ዞር እያለ ታርጌት ያደረገበት ቤት ካራኦኬ ባር ይገባና ልክ እንደገባ አንድ ታርጌት አለች ቪክቲሙ ማለት ነው። እሷ ስቴጅ ላይ እየዘፈነች ፐርፎርም እያደረገች ያያታል። በጣም ይመሰጥና ቀርቦ ማውራት ይፈልጋል። ከዛ በኋላ ልክ እሷ ከስቴጅ እንደወረደች ሄዶ ይተዋወቃታል ምናምን። ቁጭ ብሎ እያወራት በመሃል የሆነች ሳክስ ነገር ጣል ያደርጋል። እንዳንቺ ታለንት ላላቸው ሰዎች ኤጀንት ሆኜ ትላልቅ ስራዎችን አሰራለሁ፣ ከዚህ በፊት ብዙዎችንም አሰርቻለሁ ብሎ ብዙ ነገር ይላታል። ዋቴውን ይነፋና ያሳምናታል። ትንሽ እንደተጨዋወቱ አንድ ሁለት እንዳሉ እዚህ እንትን ሆቴል ሩም ይሻሉ ለምን አንገባም ብሎ ይጠይቃታል። የምርን ነው ብላ ደንገጥ ትላለች። ምክንያቱም ራሱን ሃይ ክላስ በሆነ ሰው አድርጎ ስሏል። እሺ ትለዋለች። ተያይዞስ ወደ ያዘው ሩም ይገባሉ ማለት ነው። ከዛ በኋላ ግን እቺ ልጅ በጣም ኢንተረስት ያድርባታል። ምክንያቱም ዘፋኝ ነች። ይሄ ሰውዬ ትልቅ ቦታ ሊያደርሰኝ ይችላል በማለት ጥያቄዎችን ትጠይቋለች። ምን እንደሰራ የማን እንደሰራ ከዚህ በፊት ምናምንና ደግሞ ይሄ ነገር ሲነሳ ዲቴል ማውራት አልፈለገም። ለምንድነው ያልፈለገው? ውሸቱ ይነቃበታል ማለት ነው። ስለዚህ ወሬውን እንድታቆም ያደርጋታል። እሷ ግን ልታቆም አልቻለችም። እንደዚህ ነኝ ብለሃል ነበር ወይ? ታዲያ ለምንድነው እንዲህ ሲል ማመለስልኝ አይነት ጥያቄ ስታበዛባት ምን ያደርጋል? አንድ ሁለት ሲባባሉ ወደ መበሳጨት ይሄድና ያዘችው ስልክ የአንገቷ ላይ ያለው ቦርሷ ውስጥ የያዘችው ገንዘብ ምናምን ስላየ ቀድሞ አንገቷን በእጁ ወደ ማነቅ ይሄዳል ማለት ነው። በእጁ አንገቷን ካነቀ በኋላ ልፊያ ይጀምራሉ። መጨረሻ ላይ ትደክማለች። እጅና እግሯን አስሮ እዛው እሱ የያዘበት ሆቴል ሩም ውስጥ ታጠቢያ ገንዳ አለ። እዛ ውስጥ በውሃ ፍም ይገላታል። የመጀመሪያ የግድያ ወንጀሉን እንግዲህ በ40 ዓመቱ ይፈጽማል ማለት። ከዛ በኋላ ይህንን ወንጀል ከፈጸመ በኋላ ታርጌቱ ንብረቷን ይዞ መሄድ ነው። ስለዚህ ስልኳን፣ ቦርሳ ውስጥ ያሉ አንዳንድ ንብረቶቿን፣ አንገቷ ላይ እጇ ላይ ምናምን ያሉ ገንዘብ ያስገኛል ያላቸውን ነገሮች ይዞ ከዚያ ሩም ወጥቶ ይሰወራል ማለት ነው። ከዚያ በኋላ ፖሊስ በነጋታው ይደርሳል። ልጅ የሞተችበት አካባቢ ባም ነው ስሟ። ሆቴል ገብተው ሲያጣሩ ምንም አይነት አሻራ አልተውም። ሰውዬ ፖሊሶች አንድና አንድ ያላቸው ማጣራት የሚችሉት ነገር ይህ ሰውዬ ሩም ሲይዝ በማን ስም ነው የያዘው የሚለውን ቼክ ማድረግ ነበረባቸው። ሩም ሲይዝ ወደ አስመዘገበበት ሪሴፕሽን ጋር ይሄዳሉ ማለት። ሪሴፕሽን ጋር ሄዶ ሲያጣሩ የተመዘገበበት ስም እዛው ታይላንድ ውስጥ ብዙ ሰው ሊኖረው የሚችለው አይነት ስም ነው የነበረው። ያስመዘገበውም ስም ዋና ስሙን ነው። በዛ ስሙ ሊደርሱበት አልቻሉ። ስለዚህ ይሄ ወንጀለኛ ከፖሊሶች ሂደን ሆነ ማለት ነው። እነሱ ማጣራታቸውን ይቀጥላሉ። እሱም ደግሞ ወደ ቀጣይ ቪክቲሙ ይሄዳል ማለት ነው። ቀጣይ ቪክቲሙ ደግሞ በ100 ማይሎች ርቀት ላይ የሚገኝ ሌላ ቦታ ላይ የምትገኝ ሴት ነች። እዛም ይሄድና አሁንም እንደተለመደው የሚገርም በቃ ጽድት ያለ ሆቴል ውስጥ ሩም ይይዛል። ከሩሙ ይወጣና ተሻግሮ ማሳጅ ቤት አለ። እዛ ማሳጅ ቤት ይገባል። እዛ ማሳጅ ቤት ገብቶ ደህና ነች የሚላትን ልጅ ያናግራል ምናምን፣ የማሳጅ አገልግሎት ያገኛል። ሞቅ ያለ ቲፕ ይሰጣታል ማለት ነው። ሞቅ ያለ ቲፕ ሰጥቷት ትደነግጣለች። ስትደነግጥ ማዕድን ምናምን መሸጫ እንዳለው ምናምን ብዙ ነገር ይሰክሳታል። ልክ እንደ መጀመሪያዋ ማለት ነው። እዛ እቺ ልጅ ትሰማዋለች። በደንብ ሰምታው አለባበሱን ምኑን ስታይ በጣም ትመሰጥበትና ይዘው ትወጣለች። ወደ ሩም ኢንቫይት አርጓት ማለት ነው። ከዛ ሩም ይገባሉ። ሩም ልክ እንደገቡ እሷም ወሬዋን ትቀጥላለች። አንድ ሁለት ይላሉ፣ አብሮ ይተኛሉ። ከዛ በኋላ ግን እሱ እንግዲህ ለአንድ አላማ ነው። አብሮ ከመተኛት ውጪ ገንዘቧን ይዞ መሄድ ነው። ስለዚህ እቺን ልጅ ያለው አማራጭ ሳትጮው ምን ሳትል እዛው እፍና አድርጎ በአንገቷ አንቆ ይገላታል ማለት ነው። አሁንም ስንተኛ ለሁለተኛ ጊዜ ማለት ነው። ሁሉ ነገሯን ንብረቷን ይዞ ይሰወራል። አሁንም ከዛ ተሰወረ። ፖሊሶች በቦታው ይገኛሉ፣ ያጣራሉ፣ ብዙ ነገር ይፈልጋሉ። ይህ ሰውዬ ምንም አይነት መረጃ ሊጥልላቸው አልቻለም። አሁንም በቀጣይ ቦታ ይሄዳል። ልክ እንደተለመደው
ሆቴል ሩም ይይዛል። ልክ ሆቴል ሩም እንደያዘ አሁንም ይወጣል። እዛው አካባቢ ላይ ፈለግ ያደርግና ናመላ ያላቸውን ሰዎች ይሰርቻል። ግን የሱ ቪክቲሞች ሁሌም ሴቶች ናቸው። አሁንም አንዷን ያገኛታል። ማሳጅ ቤት ነው አሁንም የገባው። እዛ ገብቶ አንዷን ይተዋወቃል፣ ያገኛታል። ከዛ ይዞ ወደ ሩሙ ይሄዳል። ራት ይበላሉ። አሁንም ሩም አስገብቷት። የዚችኛዋ ደግሞ ትንሽ ለየት የሚለው ከዚህ በፊት የነበሩትን ሲገላቸው የነበረው ላይክ በጉልበቱ በመጠቀም አንቆ ምናምን ነበረ። የዚችን ግን በምንድን ነው የገደላት? ልክ እሷ ቶይሌት ሄዳ ስትመለስ የሚጠጡት መጠጥ ውስጥ የሚያደነዝዝና ላይክ ከሆኑ ደቂቃዎች በኋላ የሚገላትን መድኃኒት ይጨምራል ማለት ነው። ስለዚህ ይህንን መድኃኒት ከጨመረባት በኋላ ከጥቂት ደቂቃ በኋላ ያው እንደጠጣች እሷ ህይወቷ ያልፋል። ህይወቷ ካለፈ በኋላ እንደተለመደው አሁንም የዚችን ንብረቷን፣ ስልኳን፣ ሁሉ ነገሯን ይዞ ይሰወራል ማለት ነው። በዚህ ጊዜ ግን ፖሊሶች አንድ ነገር ማጣራት ይጀምራሉ። ሶስተኛዋንም ቪክቲም ሲያገኟት አገዳደሏ ላይክ ህይወቷ ያለፈበት መንገድ ከዚህ ፊት ከነበሩት ይለያል። ስለዚህ በደንብ ሲያጣሩ የሴኩሪቲ ካሜራ ያገኛሉ እዛ ሆቴል ውስጥ ማለት ነው። እዛ ሴኩሪቲ ካሜራ ላይ የሳምኪድን የተወሰነ ምስል በትንሹም ቢሆን ሳምኪድን የሚያሳይ ምስል ያገኛሉ። ይህንን ምስል በመጠቀም ሳምኪድን መያዝ እንደሚችሉ ያምናሉ ማለት ነው። ይሄ ምስል ከተገኘ በኋላ ደግሞ በታይላንድ የሚገኘው የፖሊሶች ቢሮ ጉዳዩን ለመከታተል ትንሽ ከበድ ስላለው ልክ እኛ ሀገር ደግሞ የብሔራዊ መረጃና ደህንነት ቢሮ እንደምንለው ማለት ነው እንደዛ አይነት ትንሽ ስቴጃቸው ከፍ ያሉ መርማሪዎች ይመደቡና በጉዳዩ ላይ ምርመራ እያረጉ ልክ የተገኘው የሴኩሪቲ ካሜራ ፉቴጅን በመጠቀም ከዛ ላይ ስክሪንሻት አድርገው ፎቶ ይወስዳሉ። ያንን ፎቶ እንዳለ ከተማ ውስጥ ይለጥፋሉ ማለት ነው። በደንብ የሳምኪድ ምስል አይታይም፣ ግን አትሊስት በደንብ ቀርቦ ላየ ሰውና ሳምኪድን ጎን ለጎን አድርጎ ለሚያይ ሰው በደንብ ይታወቃል ሳምኪድ እንደሆነ ማለት ነው። ይሄንን ምስል ይበትኑታል። ከበተኑት በኋላ አሁንም ማጣራታቸውን አላቆም። በምስሉ ብቻ አይደለም፣ ምስሉን አግኝተዋል፣ ማን እንደሆነ አውቀዋል። ይሄ ሰውዬ የሚገኝበትን ቦታ ግን ማወቅ ይጠበቅባቸዋል ማለት ነው። ስለዚህ ምን አደረጉ? ሳምኪድ ከዚህ በፊት ሲጠቀምበት የነበረባቸው ስልኮች ህይወታቸውን ያሳለፈባቸው የሶስቱ ሴቶች ስልክ ሲም ካርድ ትሬስ ማድረግ ይጀምራሉ ማለት ነው። ሶስተኛዋን ቪክቲሙን ህይወቷን ጠፋ በኋላ ወደ አራተኛው ይሄዳል። አራተኛዋ ቪክቲም ደግሞ በተመሳሳይ መንገድ ከዚህ ቀደም ሳምኪድ ሲገል በነበረው መንገድ የሷንም ህይወት ሊያጠፋ ችሏል። ከዚህ ቀደም ከሳምኪድ ጋር የምትግባባ ቤስት ፍሬንዱ አይነት ነገር ነበረችና እሷ ቤት ነው ሄዶ የተደበቀው። ልክ ይሄ መረጃው ሲበተንበት ማለት ነው። እዛ ሄዶ ሲደበቅ ግን ላይክ ጓደኛው ባለትዳር ነበረች፣ ባሏ ሞቷል። ስለዚህ ብቻዋን ነው የምትኖረው ማለት ነው። እሷ ምንም የምታውቀው ነገር የለም። ሳምኪድ የስንት ህይወት ይቅጠፍ ምን አድርጎ ይምጣ አታውቅም። የድሮ ጓደኛዋ ነው። ደስ ብሏት ተቀበለችው ምናምን። ስታየውላ ደስ ብሏት ነበረ። ቤቷ ገብተው አረፈ። አብረው ላይክ ይበላሉ፣ ይጠጣሉ ምናምን። የሆኑ ቀናቶች ተቆጠሩ። ከነዛ ቀናቶች በኋላ ሳምኪድ እዛ ቤት ውስጥ እንዳለ እቺ የሳምኪድ ጓደኛ አብሮ ቁጭ ብለው ቲቪ እያዩ የሳምኪድ ፎቶ ዋንትድ ተብሎ በቲቪ ይመጣል ማለት ነው። ሲመጣ እቺ የሳምኪድ ጓደኛ ቲቪ ላይ አይታ እንዴ ይህ ሰውዬ አንተን ይመስላል ትለዋለች። ሳምኪድ ደግሞ ዞር ብሎ ቲቪውን አየና ምንም እንዳልመሰለው በመሆን አረ በጭራሽ ምኑ ነው ይሄ አሁን ከኔ ጋር የሚመሳሰለው አይነት ነገር ብሎ መልስ ይሰጣታል። ልክ ይህን መልሱን ሰጥቶ ሳይጨርስ በር ይደበደባል። ይደነግጣሉ ቤት ውስጥ ሁለቱ ማለት ነው። ሳምኪድ ድንግጥ ብሎ ሲያይ በሩን በርግደው ታይላንድ ደህንነት ቢሮ ፖሊሶች ይገባሉ ማለት ነው። ሳምኪድ ይያዛል ማለት ነው። ፖሊስ ጣቢያ ቀርቦ ጉዳዩ በደንብ ተጣርቶ መረጃ ተጠናክሮበት ምናምን አራተኛ ጊዜ ከገደላት ሴት የጣት አሻራውም ይገኝበታል። የተገኘው የጣት አሻራ፣ የሴኩሪቲ ፉቴጁ፣ ከዛ ደግሞ የስልካቸው የሟቾች ስልክ እሱ ጋር መገኘቱ ሳምኪድ አላምንም ቢል እንኳን እንዲያምን ያደርገዋል ማለት ነው። አመነ። የእድሜ ልክ እስራት ተፈረደበት ማለት ነው። ሳምኪድ ግን በጣም የሚያስገርማችሁ ፓርቱ በጣም ማታለል ይችላል። ልክ መግቢያ ላይ እንደነገርኳችሁ መመሳሰል ይችላል። እስስት የሆነ ሰው ነው ሳምኪድ። እስር ቤት ውስጥ እንደገባ አጭር ጊዜ ውስጥ ከብዙ ሰው ይግባባል። መልካም ስነ ምግባር እንዳለው አይነት ሰው ይሆናል ማለት እንደተግባባ ሁሉንም ምናምን እያለ ከዚህ እዛ ይላል፣ በትበት ይላል እስር ቤት ውስጥ መልካም ነገር ያስተምራል ምናምን። ከዛ በኋላ ወይን ቤቱም ጉዳዩን ያይና ለፍርድ ቤት ድጋሚ ይቀርባል። ጽኑ እስራት የነበረው ወደ 14 ዓመት ይቀየርለታል ማለት ነው። 14 ዓመት ብቻ ይታሰራል። 41 ዓመቱ ወይን ቤት ገባ። በ55 ዓመቱ ከወይን ቤት ተፈታ ማለት ነው። ሳምኪድ ተፈቶ ደግሞ ላይክ ጊዜ አልፈጀበትም ማለት የሆነች አንድ ብቻ ብር ያላት ደህና የሆነች ሴት፣ አሪፍ ሴት ከአንዳንድ
ይጃለስና ይጠብሳታል። ከሷ ጋር በቃ ያበደ የትዳር አይነት ህይወት አብሮ ይጀምራሉ ማለት ነው። እስከመች ድረስ የሆነች ሞመንት የሆነች ጊዜ የሱ ተርኒንግ ፖይንት እስክደርስ ድረስ ማለት ነው። ከሚስቱ ጋር አብሮ ያድራሉ፣ ይበላሉ፣ ይጠጣሉ። በቃ ደስ የሚል የባለ ትዳር ህይወት ነው እያሳለፉ የነበሩትና አንድ ቀን ሳምኪድ ፌስቡክ እየተጠቀመ የሆነች ደስ የምትል ሴት ያያል። ይተዋወቃታል። እቺ የተዋወቃት ሴት ደግሞ ሆቴል ውስጥ ምሰራ የሆቴል ሰራተኛ ነች። ከዚች ጋር ዴት ለማድረግ ይቀጣጠራል። ሌላ ፍቅረኛ ያለው ሁለተኛ ፍቅረኛ ይይዛል ማለት ነው። ከሁለተኛ ፍቅረኛው ጋር ዴት ያደርጋል። ልክ እዚች ጋር ያድርና ተመልሶ ደግሞ በሌላ ቀን እዛችኛው ጋር ሄዶ ያድራል። እንደዚህ ያረጋ ለሁለቱም ጊዜውን አካፍሎ ይሰጣቸዋል ማለት ነው። ሳምኪድ ይለያል። ከዛ የሆነ ሰዓት ላይ ያው ከእስር ቤት ነው የወጣው። ቀድሞ ከእስር ቤት እንደወጣ የጠበሳትን የህግ ባለሙያ ነኝ ብሎ ነው የተዋወቃት። ስለዚህ ከዚህ በፊት 4 ሰው መግደሉን ታስሮ እንደመፈታቱን ምንም የምታውቀው ብር የለውም። ብር ያስፈልገዋል። እቺ ፍቅረኛው ብር አላት። ብር ይጠይቃታል። ብር ሲጠይቃት ለምን ብር እንደፈለገ ትጠይቀዋለች። ብሩን የፈለኩት መኪና ልገዛ ዳውን ፔመንት ተጠይቄ ነው። ስለዚህ ለዛ ዳውን ፔመንት የሚሆን ይሄን ያህል ገንዘብ ያስፈልገኛል ብሎ ይጠይቃታል። እሷም ምንም አላቅማማችም። እሺ ብላ ሄደው ዳውን ፔመንቱን ታስገባና እሱ መኪናውን ይገዛል። መኪናውን ገዝቶ እዚች ፍቅረኛው ጋርም እዛችኛዋም ጋር ይመላለሳል። ወዲያ ይላል። ሁለቱም እሱ ፍቅረኛ እንዳለው ሌላ እንዳለው አያውቁም ማለት ከኔ ውጪ የለውም ከኔ ውጪ የለውም ላይክ እንደዛ ነው እነሱ የሚያስቡት ማለት ነው። ሳምኪድ ግን ምን አደረገ? ልክ የሆነ ሰዓት ላይ መልስልሻለሁ ብሎ ነው መኪናውን ዳውን ፔመንት ያስከፈላት። ስለዚህ ሳምኪድ የመኪናውን ዕዳ ይክፈል፣ የሷን ዳውን ፔመንት ይመልስ። ከበደው። ስለዚህ በዚህን ሰዓት ማድረግ የነበረበት ከሷ ጋር አውርቶ መቀጠል ይችል ነበረ፣ ግን ፍቺን መረጠ። እንለያይ ሲላት በዚህ ጊዜ ምን ይፈጠራል? ጭቅጭቅ ይፈጠራል። ለምን እንደዚህ ያልከኝ? ለምን እዚህ ነገር ውስጥ ከተትከኝ? ምናምን። እሷም ቶሎ ልትፋታው አልቻለችም። ምክንያቱም ብዙ ዋጋ ከፍላለታለች ማለት ነው። ስለዚህ አንድ ሁለት ሲባባሉ ሳምኪድ ይናደድና ተነስቶ አናቷን ይላል። 14 ዓመት ወይን ቤት ታስሮ ከተፈታ በኋላ 5ኛ ቪክቲሙን ይገላል ማለት ነው። ያውም ፍቅረኛው የነበረች ስለዚህ እችን ይገላታል ማለት ነው። ያው አብሾ አይለቅም። ከገደላ በኋላ ተነስቶ በሞተር የሷ ሞተር ነበረ ከጋራጅ አውጥቶ ሞተሯን ይዞ ይሰወራል ማለት ነው። ይሰወርና ልክ ፖሊሶች ሟች ቤት ሲደርሱ ሲያዩ አሟሟቷን ሳምኪድን ጠረጠሩ ማለት ነው። ለትንሽ ቀን ሳምኪድን ቢፈልጉት ሊያገኙ ስላልቻሉ ያፋልጉኝ ላይክ ወንትድ ተብሎ እንደሚለጠፈው ፖል ላይ ምናምን ተለጠፈ፣ በቲቪ ተነገረ ምናምን፣ ሁሉም ቦታ ተበተነ የሱ ምስል ማለት ነው። ሳምኪድ እዚህ ምስሉ ላይ እንደምታዩት የሱ ፎቶ ይበተናል። መጨረሻ ላይ ግን ሳምኪድ ከቦታው ርቆ የሆነ እዛው ታይላንድ ውስጥ ሆኖ ባቡር ሲሳፈር 2 ካፕሎች ባቡር ውስጥ ሆኖ ያዩት ይደነግጣሉ። ይሄ 5 ሴቶችን የገደለው አሁን በቅርብ 5ኛዋን የገደለው ምናምን ልጅ ኪድ የሚባለው አይደል ምናምን አይነት ነገር ይባባላሉ ማለት ነው። ልክ እንዳዩት እርግጠኛ ሲሆኑ ያው ሶሻል ሚዲያ ላይም በስልካቸው ፈልገው ፎቶን ሲያገኙት ለፖሊስ ሪፖርት ያደርጋሉ። ፖሊስ ይመጣል። ባቡሩን ከፊት ቀድመው አልፎ ያስቆማሉ። ባቡሩ ይከበባል። ፋይናሊ ሳምኪድ ይያዛል ማለት ነው። ለፍርድ ይቀርባል። ፍርድ ቤቱ ጉዳዩን ሲያየው ከዚህ በፊት ታስሮ የእድሜ ልክ እስራት ተፈርዶበት ከዛ 14 ዓመት ሆኖለት በመልካም ምግባሩ ታይቶ ነው 14 ዓመት የሆነለት። ከዛ ተፈቶ ደግሞ እንደገና ድጋሚ ወደ ወንጀሉ ተመልሶ 5ኛ ቪክቲሙን በመግደሉ ምክንያት ፍርድ ቤቱ የሞት ፍርድ ይፈርድበታል። ሳምኪድ መጨረሻው ይሄ ሆኖ ያርፋል ማለት ነው። ስለዚህ እናንተ ብትሆኑ ሳምኪድ ላይ ምን ይገባዋል ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለቀጣይ ሌላ እንደዚሁ አይነት እውነተኛ ታሪክ ይዤላችሁ እመጣለሁ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ።